አንድ ልብሱ የቆሸሸ ቤት አልባ ሽማግሌ ከሱቅ ውጭ የቆመች አንዲት ዘመናዊና ውድ መኪናን በጨርቅ ይጠርጉ ነበር። የመኪናዋ ባለቤት የሆነችና ዘንጣ የለበሰች ሴት ከሱቁ ስትወጣ ሁኔታውን አየች። ፊቷን አኮማተረችና ሰላም ጌታዬ፣ መኪናዬን እንዲያጸዱልኝ እኮ አልጠየቅኩትም፣ ለምን ይነኩብኛል አለቻቸው። ሽማግሌውም መኪናውን ማጽዳታቸውን አቆሙና በተሰበረ መንፈስ ይቅርታ እመቤቴ፣ ላስቀይሞት ብዬ አይደለም ወደዚህ ከተማ የመጣሁት፣ ለዓመታት የጠፋብኝን ልጄን ለመፈለግ ነበር። ነገር ግን ላገኘው አልቻልኩም፣ ስልኩም አይሰራም፣ ለትራንስፖርትና ለምግብ ስላልነበረኝ ነው መኪናውን ያጸዳሁት ሲሉ መለሱላት። ሴትየዋ ልቧ ራራላቸው። እስቲ ቁጥሩን ይስጡኝ እኔ ልሞክርሎት አለችና ስልኩን ተቀብላ ደወለች። ነገር ግን ጥሪው አይገባም ነበር። እንደገና ቁጥሩን በራሷ ዘመናዊ ስልክ ላይ አስገብታ ስትሞክረው ስልኩ ላይ የመጣው ስም አስደነገጣት። ስሙ የቅርብ የንግድ አጋሯ ነበር። በድንጋጤ ደርቃ ቀረች። ራሷን አረጋጋችና ልጆት በጣም ስኬታማ ሰው መሆን አለበት አለች በለሰለሰ ድምፅ። ሽማግሌውም አይናቸው እንባረገዘ። ፊታቸውን አዞሩና አዎ ልጄ ትልቅ ህልም ነበረው። እሱ በሚቸገርበት ጊዜ ህልሙን በመደገፍና እንዲማርልኝ ያለኝን ሀብት መሬቴንና ቤቴን ሁሉ ሸጥኩለት። እኔ ለሱ ስል ባዶዬን ቀረሁ። አሁን ግን ለ5 ዓመታት ያህል ድምፁን አጥፍቶብኛል አሉ። ሴትየዋ እውነት መሆኑን ለማረጋገጥ በራሷ ስልክ ደወለች። ወዲያውኑ ጥሪው ጠራ። በዚህ ጊዜ ነገሩ ገባት። ያ ክቡር የሆነ አባት ለልጁ ሲል ሁሉን አጥቶ ጎዳና ላይ ወድቋል። ያ የተመቻቸለትን ኑሮ የሚኖረው ልጁ ግን የአባቱን ስልክ ቁጥር ብሎክ አድርጎታል። ለዛ ነበር የሰውየው ስልክ የማይሰራው። ሴትየዋ በንዴትና በሐዘን ተሞልታ ኑ መኪና ውስጥ ይግቡ፣ ስልክዎን እናስተካክለዋለን አለችና ይዛቸው ወደ ልጁ ግዙፍ መኖሪያ ቤት ሄደች። የልጁ ቤት እንደደረሱም እዚሁ መኪና ውስጥ ሆነው ይጠብቁኝ ብላ ሽማግሌውን አስቀምጣ ወደ ውስጥ ገባች። ቤት ገብታም ለልጁ የሰውየውን ፎቶ አሳየችውና ይህን ሰው ታውቀዋለህ አለችው። ልጁም ፎቶውን ሲያይ ፊቱ ገረጣ። እንደማያውቃቸው ሆኖ ሊክድ ሞከረ። እርሷ ግን በቁጣ አቋረጠችው። ለምን ትዋሻለህ? ይህ ሰው ልክ እንደማንኛውም አባት ለልጁ የንግድ ህልም ሲል ያለውን ሁሉ የሸጠ ራሱን ያደረየ ምስኪን አባት ነው አለችው። ቀጠለችና አንተ በዚህ ግዙፍ መኖሪያ ቤት እየኖርክ ትልቅ ኩባንያ እያስተዳደርክ ትቀርጣለህ። እርሳቸው ግን ለአንተ ዋጋ የከፈሉ ውድ አባት ሆነው ሳለ ስልክ ቁጥራቸውን ብሎክ አደረክባቸው። ጎዳና ላይ እየተኙ በለበሱት ጨርቅ ይፈልጉሃል። እንዴት አይነት ልበቢስና ጨካኝ ብትሆን ነው ብላ ጮኸችበት። ወጣቱ ምንም ቃል መናገር አቅቶት ህሊናው ወቀሰው። የሰራው ግፍ ታየውና እንባው ፊቱ ላይ ይወርድ ጀመር። ሴትየዋም ወደ መኪናው ተመለሰችና ለአባቱ አሁን ልጆ ጋር መደወል ይችላሉ፣ ተስተካክሏል አለች። ሽማግሌው በጉጉት እጃቸው እየተንቀጠቀጠ ቁጥሩን ከመደወላቸው በፊት የእርሳቸው ስልክ ጮኸ። ስልኩን ሲያነሱት ከወዲያኛው መስመር አባዬ እባክህ ይቅር በለኝ የት ነህ የሚል የልጃቸው የለቅሶ ድምፅ ተሰማ። ገንዘብ በልባችን ከነገሰ ሰብአዊነትና ፍቅርን ይነጥቀናል። ወላጅ ለልጁ ሲል ይሞታል እንጂ በልጁ እጅ መውደቅን አይመኝም። ዛሬ የሆንከው ነገር ሁሉ የአባትና የእናትህ የድካም ውጤት ነው። ለሚጠፋ ገንዘብ ባሪያ አትሁን። ለወላጆችህ ክብርና ፍቅርን ስጥ። ሳሙኤል ግርማ እንዳዘጋጀው፣ በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው